ካለህበት እያልኩ የልቤን ባይሞላ ባላገኝ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ከዛ አንቺና ኤላ ምንድን ናችሁ አለች። ከዛ እኛ ጓደኛ ነን ምንም ነገር የለንም አልኩት። እና እንዴት ነበረ ካለኔ ጉዳይን ወሬውን ስቀይር እንዴት ነበረ ካለኔ ነበር በጣም ዋው የሚገርም ጊዜ ነው ያሳለፍነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ከረማችሁ? እንዴት ናችሁ? የኤሎና ጽዌ ቤተሰቦች ደህና ናችሁ? እንግዲህ ሰሞኑ ከመጠፋፋት ወደ አለመጠፋፋት ተመልሰን ትላንት ቪዲዮ ሰርተን ነበር። እጹቤ ሰርታ ነበር ከሄሉ ጋርና ዛሬ ደግሞ ትመጣለችና አቀባበል ለማድረግ አልተገናኘንም እስከዛሬ። ያ ረጅም ጊዜ ተጠፋፍተን ነበር። ሄሉ ትሻለኛለች ብላ ለቃኝ ሄዳ ነበርና እኔ ደግሞ ተስፋ አልቆረጥኩም። ዛሬ መልካም አቀባበል ላደርግላት ሰፈሯ ድረስ መጥቼ እንኳን ደህና መጣሽ ልላት ነው። እና እዛ ቪዲዮ ላይ እንዳያችሁት ኤላ ናፍቆኛል ብላ ነበር፣ ለእኔም ናፍቃኛለች። እና ግን ዛሬ እንገናኛለን ማለት ነው። ስለዛ ደውዬላታለሁ። ሰፈሯን ያለሁት ያው እስክትወጣ ትንሽ ተቆያለች። ሁሌ እንዳንከራተተችን ነውና ትመጣለች አሁን። ከዛ እንገናኛለን ከረጅም ጊዜ በኋላ ስለሆነ እንግዲህ እንደዚህ ጠፋፍተን ማናቅም። እኔም ወደ ካሜራ ከመጣው ትንሽ ቆየ፣ ከሁሉ ነገር ጠፋፍቼ ነበርና ዛሬ ተመልሼ እኔም ለቤተሰቦቻችን ሚኪን ካሜራማን አድርገን ቆመን እንዴት ናችሁ ብለን ጀምረናል። ደህና ናችሁ? እኔ ደህና ነኝ ያለው እጹቤን እንጠብቃታለን ማለት ነው። እንኳንስ ርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ባይሞላ ባላገኝ መጣለው በሀሳቤ ላጫውት። እንኳን ደህና መጣሽ እጹቤ። በካሜራ ነው ዛሬ ማቀባበል። ስትሄጂ በካሜራ ባረገው ጥሩ ነበር። አቀባበሉ ላይ ነው እና ይደብርሻል? አዎ ትንሽ የደበረኝ ምን መሰለህ፣ ሁሌ ሰፈር እየመጣክ እየቆምክ አትጥራኝ። አንዳንዴ አሁን ምሳ ሰዓት ሲሆን ምናምን ምሳ በመጋበዝ የሆነ ቦታ ቁጭ ብለን ምናምን ቢሆን የሆድ ነገር ላይ ጠንከርት ያለሽ እሱ ነገር ላይ አይደለ? ምሳ እየጋበዝክ ለምን አጠራኝም? ሁሌ ፋሚሊዎች ራሱ ሁሌ ሰፈር እየመጣክ ስትቆም ይደብራቸዋል እነሱም። አይ እነሱ አይደብራቸው። ዋና የኛ መምጣት ነው የሚፈልጉት እነሱ፣ የኛ መምጣት ነው የሚፈልጉት። አይሽ አቀሳስርሻለሁ ቢሆን ፋሚሊዎች ኮሜንት ላይ ባካችሁ ካፌም ቢሆን ምሳም ምናምን ቢሆን አይደብረኝም። እኔም እኮ አይደብረኝም፣ ግን ያው ብዙ ጊዜ ምሳ ሰዓትሽን ስጨርሺ ወዲያውኑ አፈጣጥነሽ እንድትወጪ ደግሞ በምገባበት ሰዓት ጠብቄ ነውና ችግር አንተ አዘህ አልበላሽም እንዴ? አዎ አታረጊው፣ መብራት የለም ቤት ስገባ። ስለዛ ጥሩ አጋጣሚ ይሆናል፣ እንወጣለን እንበላለን። እሺ በቤተሰብ ፊት ይኸው ቃል ገብቻለሁ። በዚሁ ላይ እንሄዳለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነው ቆይታው? እንደዚህ አይነት ክህደት አይቼ አላውቅምና። እንዴት አይነት ክህደት? እንደዚህ አይነት እንዴት በአንድ የተከዳውና ሁሉ ቀን ለአንድ ቀን ብላ ሰርፕራይዝ ለማድረግ ሄሉን ብላ ሄዳ ከራርማ ታደስ ማለት ከሷ ጋር ልትወዳደር ነው። ይሄ ነው ችግሩ። ይኸውልህ አያር ከሷ ጋር ልትወዳደር ታዲያ አስበሽዋል? መች ነው ከመች ጀምሮ 4 ቀን ቆይተሽ መጣሽ። ስለቀላለች አይደል? ትንሽ ነች 4 ቀን ምን አላት ለነገር። በእርግጥ ያው እኔ እኮ አስችሎኝ እኮ አይደለም 4 ቀን ስቆይ፣ ግን አስገድዳሽ ነው ሄዱ አይደለም ልጠይቅ። ከሰርፕራይዝ በኋላም ያው ማደርገው ነገር ነበረ ታውቃለህ። ፋሚሊ ያውቃል። ደግሞ ባለፈው እሄዳለሁ አልሄድም የሚለውን ሳናሳውቅም ነው በዛው የጠፋሁት። ትክክል። እና ያው በሄዱ ጉዳይ በሄድኩበት ዋናው ኬዝ እሷ ብትሆንም ከዛ በኋላ ደግሞ እሱም እዛ ስለነበረ የነሱንም ፕሮግራም ዝም ብዬ ልካልቆየሁኝ ግማሽ ቀን እነሱ ጋር ሄጄ ነበር ምናምን ያ ፎቶ
የተነሳችው። ለቤተሰቡም ግልጽ አድርጊላቸውና እንግዲህ የባለፈው እንደዛ አዝናበት የነበረውን ነገር ሀዘኔን አላሳየም፣ ስለዛ መሄድ አለብኝ፣ በዛውም አገኛታለሁ እሷንም ልጅቷንም እሱንም አገኘዋለሁ ብላኝ ነበር። እንግዲህ የተገናኙችሁበትን ሁኔታ ደግሞ እኔ አውቀዋለሁ፣ ያው ተደዋውለናል። ግን ደግሞ ቤተሰብ አያውቅም። እንዴት ሆነልሽ? እስቲ ስትገናኙ እንዴት ዋናውን ጉዳይ አሳውቂያቸዋለሁ ብዬ ነው። እና ደግሞ የሄሉ ፕሮግራም ነበረ ዋንኛው። እውነት ለመናገር የእሷ ፕሮግራም ባይኖር ኖሮ እዛም ፕሮግራም ላይ መገኛ አይመስለኝም ነበረ። ማለት ለመሄድ የዛን ያህል ፍላጎት አልነበረኝም። ግን ተገጣጠመ እንዳጋጣሚ ሆኖ የሄሉን ልደትና የኛ ጉዳይ እንትን አለና ከሄድኩኝ አይቀር በቃ ያው አንዳንዴ ምን አለ የሆነ ነገር እኛ በፈለግነው መንገድ ብቻ አይሄድም። የሱ ደስታ ማለት የኔም ደስታ ነው። አታረጊው እንደዚህ አይነት እንትን ነው። ይሄንን መስማት አልችልም። ሲጀምር ምንም ማድረግ አልችልም። ከብዙ ጭቅጭቅም በኋላ ስለሆነ የተስማማው ያዘን ሳንከባ እና መሄድ አለብኝ በሚለው እኔ አትሄጂም ብዬ ከልክዬ፣ ከዛ በኋላ ግን አጋጣሚውን ተጠቅማ እዛ ከደረሰች በኋላ ሄሉ መክራሽ ነው? አይ እሷ ምን ማለት አልመከረችም። አይ እሱ ጋር ሄዳለሁ ብለሽ ስለነበር ሰርፕራይዝ ያረግሻት። ለዛ ያው ብዙም አልቆየሁኝም እኮ በቃ ግማሽ ቀን አንደኛ መጣ ብለው ያልኩበት ቀን ነበር። ያንን ቀን የቀረሁት በዛ ምክንያት ነው። እነሱም እንዳጋጣሚ የሄዱበትም ቀን ተመሳሰለ። ከዛ ኦኬ በቃሽ እንደዛ ከሆነ ግማሽ ቀኔን እዛ ልጠቀም አልኩና አሰብኩኝ። ምክንያቱም ኖርማል ነው ማለት በቃ አሁን ያመንሽበት ሲመጣ ኖርማል ሆነ ማለት ነው። አዎ በቃ ካልደበረሽ እኔስ ማድረግ አይቻልም። ለዛ ብዬ ነው ነገሩንም ያቀለልኩት። ለዛ ነው ግዴታ ነው ባልኩት ብቻ ይሁን ማለት የለብንም። የሆነው ሆኗል። ትክክል። ከአንድ ወገን ብቻ ስለማይሆን ቢሆንና ቢሳካ ራሱ ምናልባት ያንቺ ጋር ያለው ስሜትና እሱ ጋር ያለው ስሜት ተመሳሳይ ደረጃ ካልሆነ ደግሞ በመታሰቢው ልክ ካልሆነ ያው ለቀጣዩ ህይወትሽ እንደዛ ነው የሚባለው። ያን ነው ከሁለቱም ሲሆን ነው ጥሩ የሚሆነው። ልክ ለኔ ብሎ እንኳን አብሮኝ ቢሆን እሱ ጋር ምንም አይነት ፊሊንግ ሳይኖር ቀጣይነት አይኖረውምና ለዛው በሚፈልገው መንገድ ሸኝተነዋል። ምንም ማለት አንችልም። አይ ዋና በሰላም መምጣትሽ ነው። አዎ ዋናው ነገር ደስ የሚለው ያንን ነገር ደስተኛ ነኝ አልላችሁ ማንንም አልሸወድም። አይ ሚን ኖ ይሁን ብዬ ተቀብየዋለሁኝ። በቃ ይሁን መሆን ስለነበረበት ሆኗል። ግን ደግሞ በዛ ጋር ደግሞ ከነሱ ጋር ከነሄዱ ጋር ያን ጊዜ አሳልፌ ምናምን በመጣት ብቻ ሞር ደግሞ ደስተኛ ያደረገኝ ነገር ይሄን ስላለ ለዛ ነው የዛን ያህል እንትን ያላልኩት። አልደበረኝም። አረ የሚደብርም ነገር አይደለም ሲጀምር። ስለዛ አንተ ከጅምሩም ያው ነው መጀመሪያ ማስጠንቀቂያ። ስለዛ በዛ ልክ ስለሆነ እና እንዴት ነበር ካለኔ ጉዳይን ወሬውን ስቀይር እንዴት ነበር ካለኔ ነበር። በጣም ዋው የሚገርም ጊዜ ነው ያሳለፍነው። ደሳስ የሚሉ ጊዜያቶችን አሳለፈን። ስንዝናና ነበር ማለት ከሀገር ወጣ ብለን ነበር። ዋና ዋኝተናል አይደለ? እና ሌላ ምንድን ነበር ያደረግነው? ምንድን ያደረግነው ሌላ? ኧረ አስታውሰኝ ሚኪ። ኧረ ውሸቱንም ቢሆን ንገረኝ ሚኪ። አወረደኝ። ሲጀምር እንዴት ነው ከሀገር ወጥተህ ስራ ለወጥተህ ተዝናና ካንተ ማይታመን በመሆኑ እንግዲህ ናይ ደባሪ ነበረ። ግን ከባባድ 4 ቀናቶችን አብሶ ያው የካንቻ ያለመኖርም ከቪዲዮ ምናምን ይቀርና ያለመኖርም ተያይዙ ሄሉ ናይታታላ ደግሞ ብልዳለች። ኤላ ናፍቆኛል አልኩኝ ስናወራ። ኤላ ናፍቆኛል፣ ኤላ ናፈቀሽ ምናምን ብላ ሙድ ያዘችብኝ። ከዛ አንቺና ኤላ ምንድናችሁ አለች። ከዛ እኛ ጓደኛ ነን ምንም ነገር የለንም አልኩት። ከታረጓለሁ ስትይ ነበርና እንዴት እንዳልተቆረጠ እንግዲህ አንተ ምን አስጠንቅቃኝ ነው አስጠንቅቃኝ እንዳይወጣ ብለኝ። እንደዚህ አይነት ጥያቄ የሚመጣበት አካባቢ ላይ በደንብ ዞር እያልሽ አይ አንተም አብራር ተመልስላቸው። ምንድነው ማብራራው?
አይ እኔማ መለስኩኝ እኮ ያው እንድትነግራቸው ለነሱ ብዬ ነው። ሞር ደግሞ ከኔ ብቻ ሳይሆን ካንተም አፍ ሲሰሙ ጥሩ እንዴ። እሺ እኔና ጾቤ ጓደኛ ነን። ስለዛ ጓደኛሽ አይደል? ጓደኛዬ ነህ እና ዘመድ ብለያለች ነው፣ ዝምድና አይደለም። በአያት ነው ምናምን አለችኝ ማለት ነው። ጓደኝነት አያት ቅድመ አያት ምን ይሰራል? አይ ብቻ እንደዛ ነው። እሷም እያወቀች ነው ለማፋጠጥ የሞከረችው። ምናልባት ያ እንግዲህ ያለውን ነገር ልክ ሰምተሻል። አሁን መቼም ያው ከሷ አፍ ሄሉ እንደዛ ነው ባለበት ነው እስካሁን እየሸኘው እያየሽ አዲስ አበባ ድረስ እየሸኘው እሱ ሊያገኝ ሲመጣ ዘራፍ አላልኩም። እኔም ለማግኘት ስሞክር እንደዛው ነው። ሰው እንደዚህ ጓደኞችን ሳገኝ ለምን ታገኛለህ ምናምን አላልሽ እንጂ እስከዛሬ ሲጀምር ለምን ትይኛለሽ እኮ ለምን እልሃለሁ። እኔም እኮ እሱም ብዬ ነው። ትክክል። እና ቤተሰብ ይሄንን ነው እስካሁን ያለው ነገር እና እንግዲህ የሄድሽበትን ዋናውን ነገር እኔም ደስ ብሎኛል። በዋናው ቃል በማስገባትሽ እንግዲህ እሷም ደስተኛው ሆና ቤተሰብ ቢያያት እኛም ሁሉ ጊዜ ምኞታችን ነውና በዚህ ደስታዋ እንዳለ እንዲቀጥል ይሸጥ የሚባለውን ነገር እኔም አልስማማምና ባለው ላይ ብቻ እየሰራሽበት ቤተሰቦችሽን ቶሎ ቶሎ ቅረብ ያልሽበትን መንገድ እኔም ደግፌ ደስ ብሎኝ ሳየው እንግዲህ ቁጭ ብዬ ነው ያየሁት። ስለዛ እንግዲህ ያለው ደግሞ ልደቱ ላይ አምሮብሽ ነበር አሉ ነው እነሱ አሉ ነው አይደል? እኔ አላየሁትም ቪዲዮንም ሲጀምር ምን ነው አልክ? አላየሁትም ማለት አንቺ ያለሽበት ይብሳል ነው ማን ነው ልክ እጹብ የምታወራበት ፓርትን እያሳለፍኩት ስለነበረ እንዳየሁት ባይዘው ነው የሚያወራው። ሰርፕራይዝ ላይ ጎበዝ ናት። አይታችሁታል? ሙሉን እኔ ነኝ ያወራሁት ማይኩን አላስነካ ብያቸው ማለት ነው። አይ ሰርፕራይዝ ላይ ጎበዝ ሆነሽ ነበር። ደስተኛ ነበርኩኝ። በጣም ደስ ብሎኝ ነበረ ማለት ከመጀመሪያ ያለችበትን ሁኔታ ያው እኔ በአካለም ባልሄድ ስራ በጣም ቢዚ ነበርኩኝ። ደግሞ የማይመቻች ሁኔታ ውስጥ ባጥሮበት ሰዓት ነው ይሄ ነገር የተፈጠረውና በዛን ሰዓት ስለነበረ በጣም ጥሩ ሙድ ላይ እንዳልሆነች በስልክ ምናምን ነገር ስናወራም ስለማቅ ያኔ ትንሽ ደህና ሆናለች ምናምን ነገር ያ ነገር ደግሞ ሲሆን ምናምን ማለት ሰው አጠገቧ እንዳለ ስቲል በቃ ሰው አብሯት እንዳለ ያየችበት እንትን ነውና ያየችበት ቀን ነው። ፕሮግራሙ ላይም እንዳየኸው ነው ምናምንና ስብስቡ አዎ በቃ ከጎኗ ሰው አለ አሁንም ስቲልና ያ ነገር በቃ ያን ነገር ስታይ ደስ ይልሃልና ደስ ብሎኝ ነበር የዛን ቀን ወይ በቃ ለዛ ማይክ አላስነካዋቸው ተቆጣጥራው ነበር ቤቱን። እዚህ ቤት የለመደችውን እዛም ሄዳ ማይክ ይዛ አለቅ ብላ ነበር። ግን እኔ እያሳለፍኩት ነበር። ያው አልክድም አንቺ ያለሽበትን እያሳለፍኩ ነው ያየሁት። ያ አልቻልኩም በቃ እና ድምጼን ስትሰማ እንደማያስችላቅ እሺ እንል እና ብቻ አሪፍ ጊዜ ነው እና ደስ ብሏትም ስለነበር የሷን ደስታ አንቺ ላይ ማየን በዛው አሁን ባለሽበት ሁኔታ እንድትቀጥይ እና ቶሎ ቶሎ ደግሞ እንትን ብለሽ ተስማምተሽ የዩቲዩብን ነገር ፋሚሊዎች በዚህ ቪዲዮ እንኳን ፋሚሊዎቿ ምን ያህል ደስተኛ እንደሆነ አይቻለውና በዛው እንድትቀጥል በጣም ምኞቴ ነው። ታደርጋለሽ ምኞታችን በሚል አስተካኪ ምኞትን ግለጻ አጠገቢ አይደለ እንዴ እዛው ሆኜ ስራ ቢዚ ስለሆነ ነው ምናምን ብዬ ኦኬ ማናገር ያለብኝ ተናግሬያለሁ። እዚህ ጋር ደግሞ ልታየው ትችላለሽ። አንተ ምኞትን መግለጽ ትችላለህ። እኔ ለምንድን ነው ያንተን ሀሳብ ነው ቅድም እኮ ገለጽኩኝ ሲጀምር መጀመሪያም ገልጫለሁ። ግን ደግሞ ከስካውን ደግሞ ስገልጽ እኛ እያልኩ ነው እያወራሁለት። በቀደም እኛ ስትይ ስታለምጥብሽ እያየውም ስለነበር ከዛ በኋላ አንቺና አይላ አለች አንቺና አይላ እና ግን እኔም ሰሞኑ ከሆነ ሰው ጋር ተቀጣጠርኩና ልንገራት አልኩኝ። ከሆነ ሰው ጋር ላገኘና ቢያንስ እንኳን እኮ አይደለም ጾታ ይጠየቃል እኮ የሆነ ሰው ተብሎ ጾታ እንዴት ነው የሚጠየቀው? የሆነ ሰው ካልከኝ መቼም ወንድ ሆኖ የሆነ ሰው ምናምን ብለህ እኔን አሽሞኑነ ካትነግረኝማ
እኮ እስከ ዛሬ እንደዛ አይነት ነገር አድርጌውን ስለማላውቅ ምናልባትም እነግርሻለሁ እኮ ስገናኝ ነው ካለፈም በኋላ እነግርሻለሁ። እቺን 4 ቀን እግሬ ከቡታጅራ ወጣ ሲል እሺ አዲስ ነገር ሆነና ከሆነ ሰው ጋር ልገናኝ የሆነሽ አጣር ያለሽ ቀጠሮ ነገር ያስኩኝና ያን ያልኩ እንትን አይደለም ግን ደግሞ ያው ማሳወቅ ስላለብኝ ላንቺም ማሳወቅኩሽ ቤተሰብም ያው ቢያውቁ አይከፋም በሚል እንዳንቺ አይነት ጠንከር ያለ አይደለም ለትዳር አይደለም የሚመጣ ያስ እሺ በእኔ በኩል ያለው ለትዳር አይደለም እሺ ልክ ሲጀምር እንዴት ነው ጓደኝነት ኖርማል አለ ከዛ በሆነ ሰዓት ላይ ታሳዝነኛለች ያሳዝነኛል የሚል ይመጣል ከዛ እወደዋለሁ እኮ እሱን እኮ እወደዋለሁ እሷን እወዳታለሁ የሚል ይመጣል ከዛ በኋላ ደግሞ ልለየው አልፈልግም ልለየው ከዛ ሞትኩለ አሁን ከሞትኩ ካበድኩት በፊት ያሉትን እናወራ አልጀመርኩም እሱ ላይ አንዱን ስቴፕ አልሄድኩም አሁን ያወራክ የነበረው አንዋሪ ይቀጥላል ነው ጓደኛዬ ምናልባት ካንቺ ጋር አላስተዋወቅኩም ይሆናል ባስተዋወቅሽም ደስ ይለኛል አስተዋወቃችኋለሁ ከዛ ዛሬ አላቃተም እሺ እሷን አታውቂያት ሌሎቹን ልታውቂ ትችያለሽ እሷን ለይቼ ያላወቅኩበት ምክንያት እሷን ብቻ ያላወቅሽበት ምክንያት አሁን በቅርብ ስለተዋወቅ ነው የቅርብ ጊዜ ነው እና ጥሩ ታውቂያለሽ እንደዚሁም በአንድ ሳምንት እንኳን እድሜ ባይኖረው የአንድ ሳምንት ግን ደግሞ እንደዚሁ ቶሎ የምትግባቢው ነገር አለ አይደል እንደዛ ተግባባ ኖርማል ቁጭ ብለን ያው ጾም ነው ሻይ ቡና ነው ካፌ ቁጭ ብሎ ለማውራት ነው አሁን እኮ ጓደኝነት ሚንስ ጓደኝነት ኖርማል ጓደኛ ልክ ካንቺ ጋር እንዳለው ያው አይደለም ካንቺ ጋር ደረጃ ልሰጠው አይደለም ካንቺ ጋር ያለው ነገር ነው እኮ ብያለሁ ከዚህም በፊት ያው ብዙ የሴት ጓደኞች እንደዚህ ከትምህርት ቤትም ጀምሮ አሉኝ አሁንም ድረስ ያለን ማለት ነው ግን ደግሞ ከእንዳንቺ አይነት እንደዚህ ከቆይታውም ከምኑም አብሶ ካንቺ ጋር ሳወራ ታውቂያለሽ ምንም ነገር አይከብደኝም ቀለል ብሎኝ ነው የማወራው ከራሴ ጋር እንደምወያየው ነው ካንቺ ጋር የማወራው በዛ ልክ ደረጃ እየሰጠዋት አይደለም ያው ቪዲዮን ታየዋለሽ እንዳይደብርሽ ሰላም አላልኳቸውም ፋሚሊዎች ሰላም ፕራንኩ ይበቃል ድረስ ከሆነ ፕራንክ ነው እሺ አራዋጭ እሺ ፕራንክ ነው እሺ ማለት እኮ ፕራንክ ነው እንደዚህ አይነት ፕራንክ አለ እንዴ አስተዋውቅሻለሁ እኮ ብዬሻለሁ አስተዋውቅሻለሁ አገናኛችኋለሁ ሚኪ ተቀጣጥሮ ነው እሱም አለበት እስቲ የምሬ ነው ማለት የሚሻማብሽን አትፈልጊ እንደዛ ነው ከነከነሽ ነገር ነው በጓደኛ ኖርማል በጓደኛ ማለት እንዴት ማላቃት በአጭር ጊዜ እኮ ነው ሳምንት ብዬሻለሁ ሳምንት ነው እኔ ከሄድኩ በኋላ ነው ከመሄድሽም በፊት ነበረ ዝም ብሎ እንትን ነበር ከሄድሽ በኋላ አውርተናል ያው ካንቺም ጋር ያወራን ነበር እኮ ግን ደግሞ እንደዚህ አይነት ደረጃ አይሄድም እስከ መገናኘት እኔ እንደማልደርስ ታውቂያለሽ እንደዛ አይነት ነገር ነው ግን ደግሞ አሁን እንደዛ አይነት ሁኔታ ላይ ገባና እንዲያ እያለ ስለዛ ጊዜው ቢደርስ ይሻላል ቀድሚያ እኔ ለመጀመሪያ ጊዜ እኮ ነው በአካል የምገናኘው ከሚኪ ጋር እናገኛታለን ኦኬ ከሚኪ ጋር ነው የምታገኙት ማለት እኮ ነው እንመሽ ታስተዋውቀኝ ሁለተኛው ላይ አስተዋውቅሻለሁ አትከብድም እንዳየሁት ከዛ በአካል ደግሞ ስንገናኝ ያለውን ነገር ይዛትና ማለት ያው እዚህ ክፍለ ፋሚሊዎች ፊት ካወራ አይቀር ይዘህ መተለም ተስተዋውቀው የሚሆን አይደል እና በዛ መንገድ ተስማምተናል ስለዚህ ያለው ነገር አብቆታል እዚህ ገዛግተናል አልመጣም ማለት ካሜራ አትወድም ካሜራም አለመውደድ ብቻ ሳይሆን እንዴ ያወኳቸውን ሰዎች በሙሉ አይ አይደለም ላገኛት ነው ብለክ ለየት አድርገህ ፋሚሊ ፊት የነገርከኝ ያው ስፔሻል ሰው ብትሆን ነው አይደል ለየት ያለ እሱን ከመጀመሪያ ግንኙነት በኋላ ሚኪም ሬት ይሰጥና ከ10 ደረጃ ሰጥቶ ከዛ በኋላ ያለውን ካንቺን ጋር ከተገናኛችሁ በኋላ መምጣት አለበት ካልሽ ያው ያየሽ ነው መምጣት አለበት ካለች ነው የምትመጪው እኔን ማስተዋወቅ ስትፈልግ እዚህ ያው
ከፋሚሊ አንቺ ይዘሽ ነው መተሻል? እሱ የኔ ሌላ ኬዝ ነው። የኔ እሱ ሊያገባ ያለ ሰው ጭራሽ የማይገናኝ ነገር አልጠበቅንም። እንደዛ ይሆናል ብለን አልጠበቅንም። እኔም አንቺም አናቅም ነበር። ስለዚህ ታዲያ እሱ ገና አንተ እኮ አሁን እኮ የመጀመሪያውን ልታገኝ ፈቀድኩ ማለት መልክ እኮ እንገናኝሽ ለገማኝ ነው። ግን እሺ ልትሄድ ነው የመጀመሪያውን። እኔም የመጀመሪያውን ቀን ሄድኩኝ ለብቻዬ ሰማሁኝ መጣሁ። ለፋሚሊ ያለውን ነገር አሳወቅኩኝ። እሺ እንደማይሆን አንተ ደግሞ ዛሬ ታገኛለህ ጋር አንድ ላይ ሪፖርቱን እናቀርባለን። ታውቀኝ ስትል እኔ አንተ ማስተዋወቅ ደረጃ አልደረስኩም ከሱ ጋር አንተ ልታስተዋውቅ ለኔ ልታስተዋውቀኝ ስታስብ ይዛሃትና ያው ለየት ያለች ስለሆነች ብዬ ነው በሳምንት ውስጥም ልትገናኝ ከዚህ በፊት አድርገን ማታውቀውን ልታገኛት የሚፈልገው ልታስተዋውቀኝ የሚፈልገው ለዛ ፋሚሊ ልታስተዋውቀን። አይ ጉዴ ወየ ጉዴ። ስለዛ ነገሩ እንትን ሳይል እኔና አንቺ በደንብ ቁጭ ብለን እናወራበታለን። ስለዛ እንዴት እሺ አልኩኩ። ስለዛ ተስማምተናል። በነገር ጠበቀችኝ ታውቂያለሽ። ናፍቆቱ በእንደዚህ ነው የሚገለጽ አለሽ አልኩኩ። ናፍቆኛል አልሽ። እኔ በነገር አልጠበቅኩም። ነገር አይደለም ይሄ። እሺ ይዛት መጣ አስተዋውቅ ማለት ነገር ከሆነ ፍረዱ ይፍረዱ። እኔ ያው ኤቭሪቲንግ ስለማወራ እዚህ ጋር እኔም እኮ አወራለሁ። ለዛ ነው እኔ የተናገርኩት እኮ። ለዛ እዚህ ከተናገርክ ደግሞ እኔ ማምጣት የምችልበት ወይ ቢሆን ኖሮ የተፈጠረበት ሁኔታ ለዛውም እዚህ ድረስ ማቅረብ የምችል ቢሆን ኖሮ ለምን እሱ ባለ ትዳር ሰው አምጥቼ እዚህ ጋር አይሆንም። ያውቃሉ እነሱ እና ያንተ ደግሞ ኖርማል እስከሆነ እሷስ ባለ ትዳር ብትሆንስ ኦኬ ባለ ትዳር ነው። በአንድ ሳምንት ወርተህ ታገኘህ ሰው መገናኘት ሲባል እኮ አይነትም አለ። እሺ ብቻ ይዘውና ተንገበገብንና ፋሚሊዎችን ሰላም አላልኩም። ሰላም በላቸውና እኔም መርቦኛል እንሳለብራ። ሰላም እንዴት ናችሁ? ውድና የተከበራችሁ ገና ስመጣ በወሬ ስለያዘኛው ሰላም ሳልላችሁ ተቀላቅያለሁ። በጣም ይቅርታ። እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልን። ስራ እንዴት እያደረጋችሁ ነው? የረመዳን ጾም ነው። በጣም ስራ ቢዚ ሆነዋል በእርግጠኝነትና እና ቢዚ ሆናችሁም ከኛ ጋር አብሮነታችሁ አልተለየንም። እያየን ነው፣ ድጋፋችሁ አልተለየንም። በጣም እናመሰግናለን። በዚህ አጋጣሚ ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ። የሁል ጊዜ የመጨረሻው መስከይ ነው እና የሷ መግቢያ የኔ ደግሞ የመጨረሻ። ሄሉንም አበረታቱ፣ ድጋፋችሁ እንዳይለያት። እያየሁኝ ነው ድጋፋችሁን፣ ግን በይበልጥ አጠገቧ በዚህ ሰዓት ላይ ሰው ያስፈልጋታል። ከጎኗ ሆኖ አለቀ። እኔ ደግሞ ልዝጋው ማለት ነው። እና ውድ ቤተሰቦቻችን እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩ።